ሰላም የዩቲዩብ ተከታዮች፣ በዛሬው ቪዲዮ የተሽከርካሪ እሳት መነሻዎች እና ማጥፊያዎች በሚል እንነጋገራለን። የተሽከርካሪ እሳት የሚፈጠረው የእሳት ሶስት ማዕዘን ወይም ፋየር ትሪያንግል አባላት ማለትም ነዳጅ፣ ማቃጠያ ማቴሪያል፣ ኦክስጅን እና ሙቀት ወይም የመጫሪያ ምንጭ በአንድ ላይ ተገናኝቶ የኬሚካል ምላሽ ሲፈጥሩ ነው። ስለዚህ የተሽከርካሪ እሳትም እንደሌሎቹ የእሳት አይነቶች በሶስት ነገሮች ማለት ነው ወይም የእሳት ሶስት ማዕዘን ፋየር ትሪያንግል በሚሉት ይነሳል ማለት ነው። ነዳጅ፣ ኦክሲጅን እና ሙቀት በሚሉት በሶስት ነገሮች ይፈጠራል ማለት ነው። በተሽከርካሪዎች ላይ ይህ ክስተት በዋነኝነት በሚከተሉት ምክንያቶች ይከሰታል። አንደኛው የኤሌክትሪክ መስመር ችግሮች ወይም ኤሌክትሪካል ፎልትስ። በተሽከርካሪዎች ላይ ለሚነሱ እሳቶች በጣም የተለመደው ምክንያት የኤሌክትሪክ ችግር ነው። ኤሌክትሪክ መስመር ችግር ተሽከርካሪ ላይ በጣም ዋና መንስኤ ነው ማለት ነው። አጭር የኤሌክትሪክ መስመር ወይም ሾርት ሰርኪት፣ የሽቦዎች ሽፋን ሲላጥ ወይም ሲያረጅ ሽቦዎች እርስ በርሳቸው ተነካክተው ከፍተኛ የኤሌክትሪክ ብልጭታ ወይም ስፓርክ ይፈጥራሉ ማለት ነው። ስለዚህ ሽቦዎች ገመዱ ኤሌክትሪክ ገመዱ ሽቦ ሲላጥ ኮንታክት የማድረጉ መንገድ ከፍተኛ ነው ማለት ነው። በጣም ኮንታክት ያደርጋሉ ማለት ነው። ሌላው የባትሪ ችግር፣ የባትሪ ገመዶች በትክክል ካልታሰሩ ወይም ከልክ በላይ ከሞቀ ኦቨርሂቲንግ በሚፈጠር ብልጭታ እሳት ሊነሳ ይችላል። ስለዚህ ባትሪ ገመዶች በትክክል መታሰር መቻል አለባቸው ማለት ነው። ስለዚህ አንደኛው የኤሌክትሪክ መስመር ችግር ነው ብለናል። ሁለተኛው የፈሳሽ መፍሰስ ወይም ፍሉድ ሊክስ ነው። ተሽከርካሪዎች በርካታ በቀላሉ የሚቀጣጠሉ ፈሳሾችን ይጠቀማሉ። ነዳጅ፣ የሞተር ዘይት ወይም የብሬክ ዘይት መፍሰስ ካለ እነዚህ ፈሳሾች ፈሰው በጣም ወደ ሞቀ የተሽከርካሪው ክፍል ለምሳሌ ኤግዞስት ማኒፎልድ ላይ ሲያርፉ ወዲያውኑ የመቀጣጠል እድላቸው ከፍተኛ ነው። ስለዚህ ፈሳሾች በተሽከርካሪው አካል ውስጥ የሚፈሱ ከሆነ ጉዳት ያመጣሉ ማለት ነው፣ እሳት ያመጣሉ ማለት ነው። ሶስተኛው የሞተር ከልክ በላይ መሞቅ ኢንጂን ኦቨርሂቲንግ፣ የራዲያተር ውሃ ወይም ኩላንት ማለቅ ወይም የውሃ ፓምፕ መሰበር ሞተሩ ከልክ በላይ እንዲሞቅ ያደርጋል ማለት ነው። ሞተሩ ከመጠን በላይ በሚሞቅበት ጊዜ በአቅራቢያው ያሉ ፕላስቲክ፣ የጎማ ወይም የዘይት ክፍሎች ሊቀልጡና እሳት ሊያስነሱ ይችላሉ ማለት ነው። አራተኛው የተሽከርካሪ አደጋዎች ኮሊዥንስ፣ በብርቱ የትራፊክ አደጋ ጊዜ የነዳጅ ታንክ ሊሰበር ወይም የነዳጅ መስመሮች ሊበጠሱ ይችላሉ። በተመሳሳይ ጊዜ ከአደጋው በሚፈጠር የብረት ለብረት ፍቅፋቂ ወይም ስፓርክ ወይም በኤሌክትሪክ ሽቦዎች በመበጠስ በሚፈጠር ብልጭታ የተከሰተውን ነዳጅ በመጫር ፈጣን እሳት ይፈጥራሉ። አምስተኛ ካታሊቲክ ኮንቨርተር ወይም ካታሊቲክ ኮንቨርተር ይባላል። ይህ የጭስ ማውጫ አካል ተሽከርካሪው በሚሰራበት ጊዜ ከፍተኛ ሙቀት ያመነጫል። የተበላሸ ካታሊክ ኮንቨርተር ሙቀቱ ከተለመደው በላይ ስለሚጨምር ተሽከርካሪው በደረቅ ሳር ወይም ፌስታል ላይ በሚቆምበት ጊዜ ከታች ያለውን ነገር በማቃጠል ወደ ተሽከርካሪው ሊሸጋገር ይችላል ማለት ነው። ስለዚህ የጭስ ማውጫው ችግር ካለ እሳት ይፈጥራል ማለት ነው። ደካማ የጥገና ልማድ ወይም ፖር ሜንቴናንስ፣ አሮጌ ወይም የተላጡ ኤሌክትሪክ ሽቦዎችን አለመቀየር፣ የዘይትና የነዳጅ መፍሰስ ሲኖር ችላ ማለት፣ ያልተፈቀዱ ወይም ደረጃቸውን ያልጠበቁ የኤሌክትሪክ እቃዎችን ለምሳሌ ተጨማሪ አምፖሎች ወይም ስፒከሮች ባልተስተካከለ ገመድ መስመር መገጣጠም፣ እነዚህ ደካማ የጥገና ልማድ ፖር ሜንቴናንስ እሳት እንዲፈጠር ያደርጋል ማለት ነው። ተሽከርካሪ ማጠቃለያ፣ በተሽከርካሪ ውስጥ ያለውን እሳት ለመከላከል ዘወትር የኤሌክትሪክ መስመሮችን፣ የዘይት ነዳጅ መፍሰስን ማረጋገጥና መደበኛ የቴክኒክ ምርመራ ሜንቴናንስ ማድረግ ወሳኝ ነው ማለት ነው። ሌላው የተሽከርካሪ እሳትን ለመከላከል የሚደረጉ ጥንቃቄዎች በሶስት ዋና ዋና ክፍሎች ይከፈላሉ። ዘወትር የሚደረግ ጥገና ወይም ፕሪቬንቲቭ ሜንቴናንስ፣ የዕለት ተዕለት ምርመራ እና በሚያሽከረክሩበት ጊዜ የሚደረግ ጥንቃቄ ነው። መደበኛ የቴክኒክ ምርመራና ጥገና ሬጉላር ሜንቴናንስ የሚለው ወይም ፕሪቬንቲቭ ሜንቴናንስ፣ የኤሌክትሪክ መስመሮችን መፈተሽ፣ አሮጌ የተላጡ ወይም የተበላሹ የኤሌክትሪክ ሽቦዎችን ወዲያውኑ ማስቀየር፣ የፈሳሾች መፍሰስን ማረጋገጥ፣ የነዳጅ፣ የሞተር ዘይት፣ የብሬክ ዘይት እና የመሪ ፓወር ስቲሪንግ ዘይት መስመሮች የሚፈሱበት ቦታ ካለ ሳይዘገዩ ማሰራት ማለት ነው።